የምትፈልጉት ስኬት ላይ በፍጥነት መድረስ ከፈለጋችሁ እነዚህን 7 ቁም ነገሮች የህይወት መመሪያ አድርጓቸው። 7ኛ ውሎ አዳራችሁ ወደ እቅዳችሁ በሚወስዳችሁ ሰው፣ ወደ እቅዳችሁ በሚወስዳችሁ ስራ፣ ወደ እቅዳችሁ በሚወስዳችሁ አካባቢ ሙሉ በሙሉ የተከበበ ይሁን። 6ኛ ሁሌም ቢሆን ጠዋት ከእንቅልፋችሁ በምትነሱ ሰዓት የምታደርጉትና ሁሌም ቢሆን ማታ ወደ መኝታችሁ በምትሄዱበት ሰዓት የምታደርጉት እያንዳንዱ እንቅስቃሴ አንድ አይነትና ተመሳሳይ ይሁን። 5ኛ ስለ አንድ ነገር በማሰብና አንድ ነገር በማድረግ የምታወጡት ኢነርጂ አንድ አይነት በመሆኑ ቁጭ ብላችሁ ስለ ህልማችሁ ብዙ ከምታስቡ ለህልማችሁ የሚያግዛችሁን አንድ ስራ በተግባር ተግብሩ። 4ኛ ከአንድ ብርቱ 2 መድኃኒቱ ነውና ተረቱ። በምትችሉት አቅም ተሯሩጣችሁ ለህይወታችሁም ለስኬታችሁም ትክክለኛና ተገቢ ከሆነ ሰው ጋር በትዳር ተጣመሩ። 3ኛ 5 እርምጃ ወደፊት ሄዳችሁ 10 እርምጃ ወደኋላ ከሚመልሳችሁ አደገኛው የተፈጥሮ ስርዓት ጥሰት ወይም በሃይማኖታዊ ቋንቋ ኃጢአት ፈጽሞ ተቆጠቡ። 2ኛ አስሮ ተብትቦ ጠርንፎ ከሚይዛችሁና አቅም እያላችሁ ሽባና ልፍስፍስ መስላችሁ እንድትታዩ ከሚያደርጋችሁ ክፉ የፍርሃት መንፈስ ራሳችሁን አስመልጡ። 1ኛና የመጨረሻው የተዘጋውን በር ሁሉ የምትከፍቱበት ከአቅማችሁ በላይ ያለን ነገር ሁሉ የምታሳኩበት ከፈጣሪ ጋር የምትነጋገሩበት በትክክለኛው መንገድ መጸለይ ነው። የቀረ የምትሉት ካለ ኮመንት ላይ አሳውቁ። ይመቻችሁ።